ደረሰ ደረሰ ደረሰ። እነሆ ዛሬ ደግሞ በአራተኛ ቪዲዮ ተመልሰን መተናል ማለት ነው። እንግዲህ ከመጀመሪያው ቪዲዮ እስከ ሶስተኛው ቪዲዮ ያሉትን በደንብ ሁላቸውንም ልቅም አድርጋችሁ እያያችሁ እንደመጣችሁ ተስፋ አደርጋለሁ። አሁን ደግሞ ለአራተኛ ቀን ማለት ነው አራተኛ የሲቲንግ ቪዲዮ ይዤላችሁ መጥቻለሁ። ሁላችሁም በያላችሁበት ቁጭ ብላችሁ በደንብ ተከታተሉት ጋይስ፣ ይጠቅማችኋል። በደንብ ተከታተሉት። ከዛ ለሌሎች ለእህት ወንድሞቻችን ሼር በማድረግ ደግሞ ሌሎቻችሁ እንዲያዩት አድርጉ። ሼር፣ ላይክ፣ ሰብስክራይብ ማድረግ እንዳይረሳ። ሌትስ ጎ ጋይስ። ተመልሰን መተናል ውድ አድማጭ ተመልካቾቼ። እንግዲህ እዚህ ቀደም የተመለከትናቸውን ቪዲዮዎች አይታችኋል ብዬ አስባለሁኝ። ስም፣ ሀገር፣ ጾታ፣ ፕሮፋይል የመሳሰሉ ነገሮችን እንዴት ገብተን መቀየር እንደምንችል እዚህ ይህንን ቦታ ነክተን ገብተን ማስተካከል እንደምንችል አሳይተናል። ሌላው ፍሬንድ፣ ፎሎወርስ፣ ቪዚተርስ የመሳሰሉ ምንድነው ጥቅማቸው የሚሉን አይተናል። በሁለተኛ ቀን ቪአይፒ ምንድነው ጥቅሙ የሚለውንም እንዲሁ ተመልክተናል። የቪአይፒ እንዴት ይገዛል፣ ቪአይፒ አገልግሎት ውስጥ እንዴት ነው የሚለውን በሁለተኛ ቀን ቪዲዮ ይዘንላችሁ መተናል። የኮይንና የፖይንትን ጥቅምም ጨምሮ ተመልክተናል ማለት ነው ጋይስ። ሌላው ደግሞ ሪዋርድ፣ ራንክ፣ ፋን ክለብ፣ ስቶር፣ ኢንቫይት፣ ሆነር ሌብል፣ ፋንስ ክለብ፣ ፋንስ አይስላንድ ማለት ናት ይቺ። እሺ ይቅርታ፣ ፋን አይስላንድ፣ ፋንስ ክለብ፣ ኤዩቲኤች የሚሉትንም ተመልክተናል ማለት ነው። ይህ ደግሞ በሶስተኛ ቀን ቪዲዮአችን ተመልክተናል። ዛሬ ደግሞ የምንመለከተው የአራተኛ ወይንም ፓርት 4 ቪዲዮዎችን ነው ማለት ነው። ይህ ማለት መቱን ነው ልቅም እያደረግን እየመጣን ያለ እንዳያችሁት እዚህ ጋር ኤጀንት፣ አድ ሆስት፣ ኮይን ትሬዲንግ፣ ኦፊሻል ሰርቪስ፣ ዳይመንድ ኤጀንት እና ሆስት ኢንሴንሲቭ የሚሉት ደግሞ ምንድናቸው? እነዚህ ኤጀንት ሲቲንጎች ናቸው። እነዚህን ኤጀንት ሲቲንጎች ሆስት ለሆኑ ሰዎች አይመጣላቸውም ማለት ነው ይሄ ኤጀንት ሲቲንግ። ስለዚህ ኤጀንት ስትሆኑ የሚመጡላችሁ ሲቲንጎች ናቸው። ነገር ግን እኛ አሁን ላይ እያስተማርን ያለነው ሆስት ሲቲንግ ይባላል። እስካሁን የሰራን ወይንም ስትመለከቷቸው የቆያችኋቸው ሲቲንጎች ሆስት ስንሆን መጀመሪያ የሚከፈቱልን ሲቲንጎች ስለሆኑ እሱኑ የምንቀጥል ይሆናል ማለት ነው ቤተሰብ። ስለዚህ የሆስት ሲቲንግ እንደጨረስነን የኤጀንት ሲቲንጎችን ልቅም አድርገን 6ቱንም እያንዳንዳቸው ምንድነው ጥቅማቸው የሚለውን ወደፊት እንሰራለን። እናንተ ብቻ ቀጣይ ቪዲዮ እንዳያመልጣችሁ ሰብስክራይብ እያደረጋችሁ ጠብቁ። መልካም። ዛሬ የምንመለከተው ጋርዲያን፣ ላይቭ ዳታ፣ ባክፓክ፣ ሌቭል፣ አባውት ፖፖ የሚሉትን እኔን 5ቶቹን እንመለከታለን። ለምን ሄልፕ እና ሲቲንግ የምትለውን እንዲሁም ፎሎ አስ የምትለዋን ለምን ዘለልካት ያላችሁኝ እንደሆነ ሄልፕ እና ሲቲንግ በጣም ወሳኝ የሆነ ትምህርት ነው። አሁን ይሄን ሁለቱን አካትቼ እንማር ካልነን ረጅም ሰዓት ይፈጅብናል። ያ እንዳይሆን ዛሬ እነዚህን 5ቱን ፎሎ አስ የሚለውን ከፈለጋችሁ ጨምረዋለሁ ማለት ነው። እቺ ቀላል ነገር ስለሆነች፣ ነገር ግን ሄልፕ እና ሲቲንግን በደንብ ረጅም ሰዓት ወስደን መማር አለብን ብዬ ስለማስብ ነው ማለት ነው ቤተሰብ። መልካም። አሁን ጋርዲያን የሚለውን እንንካና ምንድን እንደሆነ ጥቅሙ እንመልከት። ጋርዲያንን ስትመለከቱ እንግዲህ እዚህ ውስጥ ጋርዲያን ኦፍ ሲልቨር፣ ጋርዲያን ኦፍ ጎልድ፣ ጋርዲያን ኦፍ ዘ ኪንግ የሚሉ 3 አይነት የጋርዲያን አይነቶች አሉ። እኒህ የጋርዲያን አይነቶችንም የምትገዟቸው ለ1 ወር፣ ለ3 ወር፣ ለ6 ወር እና ለ12 ወር ይሆናል ማለት ነው። ለምሳሌ 1 ወር ላይ ነው የበራው ጋርዲያን ኦፍ ሲልቨር 1 ወር ላይ ነው የበራው። 3ኛው ወር ላይ ስነካው ይጨምራል። 6ኛው ወር ላይ ስነካው ይጨምራል። 12ኛው ወር ላይ ስነካው ይጨምራል። ጋርዲያን ኦፍ ጎልድንም እንዲሁ ጋርዲያን ኦፍ ጎልድ ላይ አብርቼ ልክ እዚህ ጋር የ1 ወሩን ስነካው ይሄን ይመስላል። የ3 ወሩን ስነካው ይሄን ይመስላል። የ6 ወሩን ስነካው ይሄን ይመስላል። የ12 ወሩን ስነካው ይሄን ይመስላል። ጋርዲያን ኦፍ ዘ ኪንግንም ስንመለከት እንደዛው የ1 ወሩን ስነካው ይሄን ይመስላል። የ3 ወር፣ የ6 ወር እና የ12 ወሩን ስነካው ቁጥሮቹ ይቀያየራሉ ማለት ነው። ዋናው ዓላማው ምንድነው ጥቅሙ የሚለውን እንመልከት። እዚህ ጋር እንደምትመለከቱ ለ4 አይነት ነገሮች እንደሚጠቅም እናያለን። ነገር ግን እኔ ባለኝ እውቀት ባሁን አረዳዴ ለ1 አይነት ነገር እንደሚጠቅም አውቃለሁ። ሌሎቹን ቀስ እያልኩኝ ሳጠና ደግሞ ለብቻ ቪዲዮ ሰራላችኋለሁ። እሱ ምንድነው? ጋርዲያን ጠባቂ እንደማለት ነው። ወይንም ደግሞ አዲስ ለቤታችሁ ተጋባዥ የሆነ እንግዳ ኤጀንታችሁ ሊሆን ይችላል። የሆነ ተጽዕኖ ፈጣሪ የምትሉትን ሰው ስጋብዙ ልክ ፕሮፋይላችሁ ጫፍ ላይ የዚህ ጋርዲያን በምጋብዙበት ወቅት የሚቀመጥበት ወንበር አለ። እዛ ጋ አሁን ገብቻ አሳያችኋለሁኝ። ልክ እዛ ጋ ገብታችሁ ነው እንግዲህ የጋበዛችሁ ሰው የሚቀመጥላችሁ ማለት ነው። የምጋብዙት ሰው ደግሞ እንዴት ነው? ይቺ ሰሌክት የምትለው እንነካለን። ሰሌክት የሚለውን ስንነካ እዚህ ጋር ያመጣልናል። ለምሳሌ እኔ
እዚህ ጋር ይሄን ሰው ለመጋበዝ ፈልግ ጎ ጋርዲያን ስለው አያችሁ እዚህ ጋር መጣልኝ ማለት ነው። አሁን ኮይን ገዝቼ ቢሆን ምን ያደርጋኛል ማለት ነው? በቀጥታ ያንን ወንበር መጋበዝ ይችላለሁ ለዚህ ቼታችን ማለት ነው። እሺ መልካም። የቱን ወንበር ለምትሉ ካላችሁ ላሳያችሁ። ባክን በልና አንድ ጊዜ እዚህ ላይቭ ላይ የሆነ ቤት እንግባ። የሆነ ቤት ስገባ እንዳይጮሁ እፈራለሁ። በእናታችሁ እስኪ ልግባ። ገባውኝ እና 100 ኮይን ባገኝ ሌቭል በቃ ሚዩት አረኳት። እየቀባጠሩ እኮ አላሰሩና አሉ። እኛም ስራ እየሰራን ነው፣ እነሱም ስራ እየሰሩ ነው ጋይስ። አቦ ለማንኛውም የሚመቻችሁ መልካም ስራ ይሆንላችሁ ውዶቼ። እዚች ጋር ያለች ነች እቺ ክንፍ ያላት ወንበር። እቺን ማመለክታት እቺ በጋርዲያን ኮይን ሲገዛ ልክ ያ የቤታችሁ ተጋባዥ እንግዳ በቀጥታ እንደመጣ እዚህ ጋር ይቀመጣል ማለት ነው። እዚህ ጋር ተቀመጠ ማለት ደግሞ እዚህ ጋር ሆኖ መድረኩን መምራት ይችላል፣ ወይንም እናንተን ደግሞ እንደ ጠባቂ ይጠብቃችኋል አይነት ነገር ነው ማለት ነው። እዚህ ልክ እንደ ማንኛውም ሰው እዚህ ገስት ላይ አይቀመጥም። ነገር ግን እዚህ ጋር ይሄ የክብር መቀመጫ እስከሆነ ድረስ እዚህ ጋር ይቀመጣል ማለት ነው። የጋርዲያን ጥቅም እኔ እስከማውቀው ድረስ ይህን ይመስላል ውዶቼ። መልካም። አሁን ወደ ቦታችን ስንመለስ ቀጣይ ሲቲንግ የምንመለከተው ምንድነው? ላይቭ ዳታ ይለናል። ላይቭ ዳታ ማለት ምን ማለት ነው? የዛሬ ላይቭ ስትሪማችሁን ማለትም በ24 ሰዓት የምታደርጉትን የላይቭ ስትሪም ሁኔታ የሚቆጣጠርላችሁ ነው ማለት ነው። እዚህ ጋር እንደምትመለከቱት ዴይሊ ዳታ፣ ላይቭ ብሮድካስት እና መንዝሊ ዳታ የሚሉ እንመለከታለን። ላይ ደግሞ ፒኬ ዳታ የሚለውን በኋላ እንመለከተዋለን። በዴይሊ ዳታ ውስጥ ስንመለከት ምንድነው የምናየው? እዚህ ጋር አሁን ላይቭ ዱሬሽን 3 ሰዓት ከ4 ደቂቃ ከ12 ሰከንድ ተቀምጠሃል ይለኛል። የቆየውበትን ሰዓት ነው። እዚህ ጋር ደግሞ 22781 ፖይንት ዊን አድርገሃል ይለኛል። ዘ ነምበር ኦፍ ኒው ፋንስ አዲስ ወደ አንተ ቤት መጥተው የተቀላቀሉ ቤተሰቦች 500 ፕላስ ላይ ደርሰዋል እያለኝ ነው። እዚህ ጋር ደግሞ ኒው ነምበር ኦፍ ፋንስ ክለብ፣ አንድ ሰው ደግሞ የፋን ክለብ ግሩፕ ውስጥ ተቀላቅሏል እያለኝ ነው። ይህ ፎሎ ያደረጉኝ ናቸው ዛሬ አያችሁ። ይሄ ደግሞ ፋንስ ክለብ የተቀላቀለኝ፣ ስለ ፋንስ ክለብ እዚህ ቀደም ቪዲዮ ስለሰራ። ስለዚህ የዛሬውን ውሏችሁን ቆይታችሁን እንዳለ ሰዎቹን የምታዩበት ነው ማለት ነው። የዛሬውን የላይቭ ቆይታችሁን የምታዩበት ምን ያህል ሰው ገባ፣ ምን ያህል ፖይንት ሰበሰባችሁ፣ ምን ያህል ፎሎወርስ አገኛችሁ፣ ምን ያህል ፋንስ ክለብ ተቀላቀሉ የሚለውን የምንመለከትበት ይህ ነው ማለት ነው ጋይስ። የሰውንም ቁጥር ይጨምራል ማለት ነው። መልካም። ላይቭ ብሮድካስት የሚለውን ስንመለከት ይሄን ይመስላል። አያችሁት? የዛሬ ቆይታዬ ለ3 ሰዓት ያለ ላይቭ ስትሪም አድርጌያለሁ። 41222 ፖይንት ሰርቻለሁ ማለት ነው። ተመለከታችሁት አይደል ጋይስ? 41222 ሰርቻለሁ ማለት ነው። ይሄ ፎሎ ያደረጉኝ ነው፣ ይሄ ፋን ክለብ የተቀላቀሉ ነው ምናምን ብያችኋለሁ እና ይሄን ይመስላል። ስለዚህ ቀጣይ ደግሞ መንዝሊ ዳታን ስንመለከት እንደምታዩት ከ1 ቀን እስከ 30 ቀን ነው የሚያሳየው። አያችሁ? ይህ አሁን እዚህ ጋር ገና ያልሰራሁት ቀን ነው። ይሄ ወደፊት 00 ያልተሰራበት ቀን ነው። በፈረንጆቹ አቆጣጠር ነው የሚቆጥረው። ይሄ ያልተሰራበት ቀን ነው ገና። ይቺ እያንዳንዷ ይቺ ቀን 31 ነች፣ ይቺ ቀን 30 ነች። በፈረንጆቹ አቆጣጠር ቀን 31 ስለሚባል ይቺ 30 ነች፣ ይቺ 29 ነች፣ ይቺ 28 ነች፣ ይቺ 27 ነች። 27 እያለ ይኸው እዚህ ጋር አስቀምጡላችኋል እኮ ጋይስ። 25 24 22 21 20 19 18 17 በቀን 17 የሰራሁትን እዩት። ዛሬ በፈረንጆቹ አቆጣጠር 41222 ፖይንት ሰርቻለሁ። ትናንትስ የትናንቱ ደግሞ እዩት። የትናንቱ ደግሞ 2457 እያለ ይቀንሳል እንደምትመለከቱት። ከዛስ ከትናንት ወዲያ 1330 ይላል። ከዛ 3117 ከዛ ደግሞ እዚህ ጋር ትልቅ ሰርቻለሁ 68274 እያለ ልክ እንደዚህ
ልክ እንደ ቢዝነስ እንትን ከፍና ዝቅ እያለ የምታዩበት ነው ማለት ነው። መልካም እዚህ ጋር ደግሞ ፒኬ ዳታ የምትለዋን አንዴ እንመልከት። ፒኬ ዳታ የምትለዋን አንዴ እንመልከት ቤተሰብ። ፒኬ ዳታን ስንነካ ደግሞ ራንደም ፒኬ፣ ፍሬንድ ፒኬ እና ቲም ፒኬ የሚሉ 3 የፒኬ አይነቶች እናያለን። ራንደም ፒኬ ማለት ይሄ ማለት ነው። ይህ የምትመለከቱት ዓለም አቀፍ ጨዋታዎችን የተጫወትኩትን እዚህ ጋር የመጀመሪያው ጨዋታ 727 እኔ ደግሞ 707 በመሆን ተሸንፌያለሁ ማለት ነው። እዚህ ጋር ደግሞ 838 እኔ 2473 አሸንፌያለሁኝ። ይሄ 0-0 ውጤት ምንም ከሷም ጋር ታብታብ የሌለው ከኔ ጋርም ታብታብ የሌለው በ0 ያለቀ ነው። እዚህ ጋር ደግሞ እሷ 500 እኔ 2004 እያልን የተሸናነፍነውን የሚያሳይ ነው። እዚህ ጋር ደግሞ 648 እኔ 6600 በመሆን አሸንፊያታለሁ ማለት ነው። ይሄ የምትመለከቱት ራንደም ፒኬ ነው፣ ዓለም አቀፍ ጨዋታ ነው። ነገር ግን አንዳንድ ኢትዮጵያዊዎችን እዚህ ጋር ትመለከታላችሁ። ይሄ ኢትዮጵያ ከዛ ደግሞ ወደዚህ ሞሮኮ፣ የተለያየ ብራዚል፣ ይሄ ምንድነው አርጀንቲና፣ ፊሊፒንስ የመሳሰሉ እና ኢትዮጵያ፣ ግብጽ የመሳሰሉ ነገሮችን ስታዩ እንዳትወዛገቡ። በራንደም ፒኬ ከኢትዮጵያውያንም ጋር አንዳንድ ጊዜ እንገናኛለን ማለት ነው። ለዛ ስለሆነ ግራ እንዳትጋቡ ነው። ከዛ ደግሞ ፍሬንድ ፒኬ ይላል እዚህ ጋር። ፍሬንድ ፒኬን ደግሞ ስንመለከት ከኢትዮጵያዊ ጓደኞቼ ጋር ነው። ይሄም ከዓለም አቀፍ ጓደኞችም ጋር ሊሆን ይችላል። ግን በሁለት ጓደኞች መካከል የሚደረግ የጨዋታ አይነት ፍሬንድ ፒኬ ይባላል ማለት ነው። እኔ ኢንቫይት የሚለውን ልኬ ከዛ እነሱ ተቀብለውኝ የሚጫወተው አይነት ጨዋታ ነው። ነገር ግን ራንደም ግን ፕላትፎርሙ ራሱ ነው መርጦ የሚያገናኘን ብለናል። ፍሬንድ ፒኬ እኛ ከመረጥነው ጓደኛችን ጋር ነው የምንጫወተው። እዛ ቲም ፒኬ ሶስተኛው። ቲም ፒኬን ስንመለከት ደግሞ በቲም ፒኬ ምንም አይነት ያገኘሁት ውጤት የለም፣ የተሰጠውትም ጊፍት የለም ማለት ነው። አይገርም? ባዶ ነው። ቲም ፒኬ ላይ አሸናፊና ተሸናፊ የሚባል ነገር የለም። አያችሁት? ዝርዝር ነገር የለውም። ከፍሬንድ እና ከራንደም የሚያመሳስለው ጊፍት መስጠት ብቻ ይቻላል እንጂ አሸናፊና ተሸናፊ የለውም። ደቂቃው አያልቅም፣ ታብታብ አይደረግም ምናምን። ስለዚህ ቲም ፒኬ ማለት ይሄ ነው ማለት ነው። አንድ ጊዜ ወደ ኋላ እንመለስ ጋይስ። ወደ ኋላ ስንመለስ ደግሞ ባክ እምትላለች ይችን ሲቲንግ እንካትና እንግባ። ባክ ማለት ደግሞ ምን ማለት ነው? ቦርሳ ማለት ነው ጋይስ። ፍቹ አይደል? ልክ ስለ ስቶር እዚህ ቀደም የሰራሁት ቪዲዮ አለ፣ እዛ ጋር መመልከት ትችላላችሁ። ስቶር ላይ ለፕሮፋይላችን ፍሬም እንዲሁም ደግሞ ፓርቲ ቦታ ላይ ባክግራውንድ፣ ይቺ ባክግራውንድ ነች፣ የፓርቲ ባክግራውንድ። እንደገና ደግሞ ከቦታ ቦታ ስንንቀሳቀስ መኪና መግዛት የምንፈልግ አይነት ነገር ከሆነ እዛ ጋር የገዛናቸው እቃዎች በቀጥታ መጥተው የሚቀመጡ እዚህ ጋር ነው ማለት ነው። እዚህ ጋር እንደምትመለከቱት የፓርቲ ባክግራውንድ አለ። ይህም ፓርቲ አሁን ላይ እየተቀላቀልኩበት ይገኛለሁ። ስለዚህ እዛ ጋር የገዛችሁትን ነገር አምጥታችሁ እዚህ ጋር ለማስቀመጫነት የሚጠቅም ባክፓክ ወይንም ማይ አውትፑት ይባላል ማለት ነው ቤተሰብ። ስለዚህ ይሄ ነው ጥቅሙ ነው። ልክ እዛ ጋር እንደገዛችሁት በቀጥታ እዚች ባክባክ ጋር ነው መጥቶ የሚገባው። እዚህ ከገባ በኋላ ነው ወስዳችሁ የምትሰቅሉት ለማለት ነው። ቀጣይ ሄልፕን ቀጣይ ስላልኩኝ ማለት ነው። ሌብል የምትለዋን ልንገራችኋል። ሌብል የምትለውን ስነካ ደግሞ እንደምትመለከቱት በዋናነት ምን ያመጣልኛል? ዌልዝ ሌብል እና ላይቭ ስትሪም ሌብል የሚሉ ሌብሎችን ያመጣልኛል። ዌልዝ ሌብል ምንድን ማለት ነው? ዌልዝ ሌብል ማለት አዲስ ወደዚህ የሶሻል ሚዲያ ፕላትፎርም ስትቀላቀሉ ሌብላችሁ ከሌቭል 1 ነው የሚጀምረው። ልክ ከሌቭል 1 ጀምራችሁ ወደ ሌቭል 2 ለመግባት 3000 ኮይን ይጠይቃችኋል። ከ2 ወደ 3 6000፣ ከ3 ወደ 4 16000፣ ከ4 ወደ 5 66000፣ ከ5 ወደ 6 166000፣ ከ6 ወደ 7 330000፣ ከ7 ወደ 8 500000፣ ከ8 ወደ 9 700000፣ ከ9 ወደ 10 1 ሚሊዮን እያለ እያደገ ይሄዳል። ይህ ዌልዝ ሌብል ይባላል። ዌልዝ ሌብል መጨረሻው ሌብል 200 ነው ማለት ነው። እንደምትመለከቱት የሚጠይቃችሁም ኮይን በቢሊየን የሚቆጠር ነው። ከፈለጋችሁ የአንድ ቤት፣ የ10 ቤት፣ የ100 ቤት፣ የ1000 ቤት፣ የ10,000 ቤት፣ የ100,000 ቤት፣ የ1 ሚሊዮን፣ 10 ሚሊዮን፣ 100 ሚሊዮን፣ 1 ቢሊየን፣ 10 ቢሊየን፣ 100 ቢሊየን፣ 170 ቢሊየን ምናምን እያለ የሚነበብ ቁጥር ይጠይቃችኋል።
መልካም ይሄ ዌልዝ ሌብል ይባላል ማለት ነው። ዌልዝ ሌብል ለሴቶች በአንድ አይነት መንገድ ይጠቅማል፣ ለወንዶች ደግሞ በሁለት አይነት መንገድ ይጠቅማል። ወንዶች ላይቭ ስትሪም ለማድረግ ሌብላችሁን የግድ አዲሱ ናችሁ እንደመጣችሁ ሌብል 1 ሆናችሁ ስለምመጡ ከሌብል 1 ወደ ሌብል 5 የማታስገቡ ከሆነ ላይቭ ስትሪም አይከፍትላችሁም ማለት ነው። ላይቭ ስትሪም የምታደርጉበት የላይቭ ብሮድካስት አይከፍትላችሁም። ስለዚህ ላይቭ ስትሪማችሁን ሌብል 5 ልታስገቡ ግድ ይላል ማለት ነው ጋይስ። ሴቶች ግን በሌብል 1ም ላይቭ ስትሪም ማድረግ ትችላላችሁ። ነገር ግን ሁለተኛው ደግሞ ለወንዶች ሁለተኛው የሚጠቅምበትና ለሴቶች በአንደኛው የሚጠቅምበት ያልኳችሁ ኤጀንት ሌብል ይባላል። ወይንም የክፍያ ፐርሰንት ከ4% ወደ 8%፣ ከ8 ወደ 12፣ ከ12 ወደ 16፣ ከ16 ወደ 20% ለማደግ ምን ማድረግ አለባችሁ? ሌብላችሁን ማሳደግ። ሌብል ባሳደጋችሁ ቁጥር ኮይን ኤክስቼንጅ እያደረጋችሁ ነው ማለት ነው። ኮይን ኤክስቼንጅ ስታደረጉ ልክ ከሌብል 4 ወደ ሌብል 8 ከሌብል 4 ወደ ሌብል 8 2 ሚሊዮን የሚባለውን ትራንዛክሽን እንድትገፉ የሚያደርጋችሁ ይሄ ዌልዝ ሌብል የሚባለው የአንበሳውን ድርሻ ይወጣዋል ማለት ነው ጋይስ። ቀጥሎ ላይቭ ስትሪም ሌብል የሚባለው እንመልከት። ላይቭ ስትሪም ሌብል ደግሞ ከሌብል 1 እስከ ሌብል 35 ነው የሚሄደው። ከሌብል 1 ወደ ሌብል 2 10,000፣ ከ2 ወደ 3 70,000፣ ከ3 ወደ 4 250,000፣ ከ4 ወደ 5 630,000 እያለ እስከ ሌብል 35 ድረስ ይሄዳል። ይህ ደግሞ ላይቭ ስትሪም ሌብል ይባላል። ላይቭ ስትሪም ሌብል ደግሞ ምንድነው የሚጠቅመን? ቪዲዮአችን ቫይራል እንዲወጣ። ቪዲዮአችን ቫይራል ወጣ ማለት ደግሞ ምንድነው የሚሰጠን ጥቅም? ቪዲዮአችን ቫይራል ወጣ ማለት ደግሞ የሚሰጠን ጥቅም ምንድነው ጋይስ? ቪዲዮአችን ከቶፕ 1 እስከ ቶፕ 10 ድረስ እንዲገባ እናደርጋለን። ከቶፕ 1 እስከ ቶፕ 10 ገባ ማለት ደግሞ የሰው ኃይል እጥረት አይገጥመንም። የሰው ኃይል አገኘን ማለት ደግሞ አዳዲስ ሰዎችን እናስተምር እናሰለጥና በስራችን የኤጀንትነት ፍቃድ እየሰጠን ስንለቃቸው እነሱ ደግሞ የራሳቸውን ቲም መስርተው ኮይን ኤክስቼንጅ እንዲያደርጉ ሲደረግ ኮይን ኤክስቼንጅ ሲያደርጉ የኛን ያን ኤጀንት ሌብል ቅድም ሰምታችሁኛል። ከ4% ወደ 8% 2 ሚሊዮን የሚባለውን ከ8% ወደ 12% 10 ሚሊዮን የሚባለውን ከ12% ወደ 16% 50 ሚሊዮን የሚባለውን ከ16% ወደ 20% 150 ሚሊዮን የሚባለውን ትራንዛክሽን እንዲገፋልን የሰው ኃይል እየጨመርን ነው ማለት ነው። ከስር የሰው ኃይል ስንጨምር ትራንዛክሽኖች ቶሎ ይደረጉልናል። የፈጠነ ኤጀንት ሌብላችን ያድጋል ማለት ነው። ላይቭ ስትሪም ሌብል እና ዌልዝ ሌብል ኤጀንት ሌብላችን ለማሳደግ የአንበሳውን ድርሻ የሚወጡ ናቸው ማለት ነው። ቤተሰብ እዚህ ጋር አንዴ ያላሳየኋችሁ ሆነር ሌብል የሚባል እዚህ ቀደም ቪዲዮ ሰርቻለሁ ስለ ሆነር ሌብል። ሆነር ሌብላችሁ አደገ ማለት በስራችሁ ብዙ ልጆች ኮይን ኤክስቼንጅ ሲያደርጉ እናንተም ኮይን ኤክስቼንጅ ስታደርጉ ለልጆቻችሁ በሱፐር ሳላሪ ኮስት ሱፐር ማኔጅመንት በሱ አማካኝነት ለልጆቻችሁ ሽልማት ስታዘጋጁ ምናምን ያ ነገር ሁሉ ተስቦ ልክ እንቅስቃሴያችሁ የሀብት መጠናችሁ ታይቶ እድገት የሚሰጣችሁ ነው። ሌብል 1 ሌብል 2 ሌብል 3 ሌብል 4 ሌብል 5 ሌብል 6 ሌብል 7 ሌብል 8 ሌብል 9 እና ሪች ኤክስ ይላል። የሀብት መጠን ነው። ይሄ የሀብት መጠን ነው። ይህን ያህል ኮይን በየወሩ ከ3 ሚሊዮን እስከ 5 ሚሊዮን ይጠይቃችኋል። የመጀመሪያው ከ5 ሚሊዮን እስከ 10 ሚሊዮን እያለ እያደገ ይሄዳል እና መጨረሻ ላይ ጥቅሙና ውጤቱንም እዛው ላይ ተናግሬያለሁ። እንዲህ አይነት ለፕሮፋይላችሁ ማሳመሪያ የመሳሰሉ ጌጣጌጦችን ይሰጣችኋል ብለን ተነጋግረናል። መልካም እዚህ ጋር ባክ ብለን እንመለስና ስለ ሌብል ይሄን ያህል ካልነን አባውት ፖፖ እንመልከት። አባውት ፖፖ ደግሞ ስንነካው ምንድነው የምናገኘው? አባውት ፖፖን ስንነካው ምንድነው የምናገኘው መሰላችሁ? እንዲህ አይነት ኦፕሽን ይመጣልናል። በዋናነት አባውት ፖፖ ፕራይቬት ፖሊሲ ይላል አይደል? ፕራይቬት ፖሊሲ ማለት የፖፖ ላይቭን ህግና ደንብ ሩሎች ለማወቅ ከፈለጋችሁ ማንንም ሰው መጠየቅ አይጠበቅባችሁ። እዚህ የምትመለከቱትን ሩል ገብታችሁ ካነበባችሁ መብታችሁን ግዴታችሁንና ማድረግ ያለባችሁን ነገሮች የማያስቀጡ ነገሮችን በሙሉ ለማወቅ ከፈለጋችሁ ይህን የምትመለከቱትን ጽሁፍ ገብታችሁ ማንበብ ትችላላችሁ ማለት ነው። ይሄ ህግና ሩል ነው። ምንም አንዲት ሴት ላይቭ ስትሪም ስታደርግ ምን ማድረግ የለባትም፣ ፖፖ ላይቭ ላይ ምን አይነት ህግ መጠበቅ አለባችሁ፣ ምን አይነትስ መብት አላችሁ የሚለውን ነገር ለማንበብ እዚህ ጋር ገብታችሁ ፕራይቬት ፖሊሲ የሚለውን ልታነቡ ይገባል እላለሁ ጋይስ። መልካም አሁን 5ቱን ተመልክተናል። ቀሪው ፎሎ አስ የምትለዋን ልንገራችሁ። ሄልፕ እና ሲቲንግ የምትለውን ግን በቀጣይ በ5ኛ ቪዲዮ ይዤላችሁ እመጣለሁ። ሁለቱን ራሱን አስችዬ እሰራላችኋለሁ ጋይስ። ፎሎ አስ የምትለዋን ግን ጠቅሼላችሁ ልለፍ። ፎሎ አስ ማለት ወደ ፌስቡክ ወደ ፖፖች የፌስቡክ አድራሻ ነው የሚወስደን። እንደ ሊንክ ነው ማለት ነው። ይች እንደ ሊንክ ነች። እስኪ እንንካት። ይወስደኛል፣ በእርግጠኝነት ይወስደኛል። አያችሁ፣ ልክ የፖፖ የኢትዮጵያውያን የፖፖ ላይቭ የሶሻል ሚዲያ
አማራጭ ነው ያመጣን። እዚህ ጋር ሲመጣ ምንድን ነው ልክ እዚህ መጀመሪያ አካባቢ ላይ እንደምትመለከቱት አዳዲስ ሴቲንጎች የሚመጡ ነገሮች ካሉ ምን ይላል ማለት ነው እዚህ ጋር ይለቀቅልናል። የተለያዩ ነገሮችን መረጃ ለማግኘት አዳዲስ ሴቲንጎች ቢለቀቁ ገብተን እንድናያቸውና እንድንጠቀምባቸው እንድንገለገላቸው መረጃ እንዲደርሰን ያደርገናል ማለት ነው። ሁላችሁም እየገባችሁ ፎሎ ለማድረግ ሞክሩ። እንግዲህ ውድ አድማጭ ተመልካቾቼ የዛሬ ቆይታችን ይህንን ይመስል ነበረ። በቀጣይ በሌላ ቪዲዮዎች ተመልሰን እስከምንገናኝ ድረስ ሁላችሁም በያላችሁበት ቦታ መልካም ቆይታ እያልኩኝ እሰናበታችኋለሁ። ነገር ግን የቀጣዩ ቪዲዮ እስከሚደርሳችሁ ድረስ ሼር፣ ላይክ፣ ሰብስክራይብ በማድረግ ለሌሎችም ቪዲዮ እንዲደርስ ለእኔም ደግሞ ሰብስክራይበሩ ስለሚጠቅመኝ ሰብስክራይብ ማድረግ እንዳትረሱ። በቀጣይ በ5ኛ ዙር ቪዲዮ እስከምንገናኝ ድረስ ሁላችሁም በያላችሁበት መልካም ሳምንት ይሁንላችሁ ጋይስ።